አንዳንድ ሰዎች ህልማቸውን ለማሳካት የሚሄዱበት ርቀት ያስገርመኛል፣ ያስደንቀኛል። ከነዚህም ከሚያስገርሙኝ ታሪኮች መካከል የካፕቴን መሐመድ አቡበክር ታሪክ አንዱ ነው። ይህ ካፕቴን ለመሆን 24 ዓመታት ፈጅተውበታል። የአቪዬሽን ዘርፉን በአውሮፕላን ጽዳት ሰራተኝነት ነበረ የተቀላቀለው ናይጄሪያ ውስጥ በሚገኝ አየር መንገድ ውስጥ። እዛው አየር መንገድ ውስጥ የተለያዩ ስራዎችን ሰርቷል። ኢቭን የካብን ክሩ ወይም ደግሞ የበረራ አስተናጋጅ በመሆን ጭምር እዛው አየር መንገድ ውስጥ ሰርቷል ማለት ነው። በኋላም አየር መንገዱና በዙሪያው ያሉ ሰዎች ለፓይለት ለመሆን ያለውን ፓሽን ፍላጎት በመረዳት ወደ ካናዳ በመላክ የፕራይቬት እና የኮሜርሻል ፓይለት ላይሰንሱን በማግኘት ለአየር መንገዱ ተመልሶ በፓይለትነት ይቀጠራል። ከ24 ዓመታት በኋላ ለአዝማን ኤር በካፕቴንነት ተቀጥሯል ማለት ነው። ስለዚህ ለምንፈልገው ነገር መቼም ተስፋ መቁረጥ የለብንም ለማለት ነው። ፎሎ እያደረጋችሁኝ መቻችሁ